እና ከዛ ልጁ ነብሰ ጡር እንደሆንኩኝ እኔ በ8 ወር አካባቢ ሄደ ባለቤቴ ማለት ነው። ከዛ ወደ ያው ልጁንም ጠይቀው ያውቅም ልጁ አሁን ልጁ እንኳን ተተወለደ 4 ዓመቱ። ከዛም እኔ በሸሪያ ፍርድ ቤት ከስሼ ነበር። ከዛ በሸሪያ ፍርድ ቤት ደግሞ እሱ ወይ ወንድሙ መቅረብ አለበት፣ እንደዛ ካልሆነ ኒካው መውረድ አይችልም አለኝ። ከዛ ዝም ብዬ ያው ወደ ሌላ ቦታ ሀገር ቀይሬ ነበርና በፍርድ ቤት ከስሼ መጣሁኝና ዝም ብዬ ያው ለወረቀት ብቻ ለመያዝ ነበርና አሁን ቢያንስ ከተለያየን 5ኛ ዓመታችን ምናምን። ግን ኒካው እንዴት ነው? እሺ ሸሪዓ ፍርድ ቤት ይህንን የማውረድ ግዴታ አለባቸው። ምናልባት ሌላ ሸሪዓ ፍርድ ቤት ሄደሽ አናግራቸው። እሺ ባለ 5 ዓመት ሆነው በመካከላችን ያለው ነገር ይሄ ነው ብለሽ አስረጃቸው። ኒካውን ያወርድልሻል። የሁሉ ዓመት ቆይቶ እናወርድም ማለት አይችሉም እነዚህ ሰዎች። ያኔ ብዬ ነበር ሰው እንደውም እንትን የሆነ ማለት ኒካ ያስተሳሰሩት ምናምን ሁሉ አቅርቤ ይሄው እንደዚህ ነው ኒካ እንዲወርድልኝ እፈልጋለሁኝ ስል እሱ ወይ ትልቅ ወንድሙ መቅረብ አለበት አለኝ። እኔ ደግሞ በጊዜው ያንን መቅረብ አልቻልኩኝም ነበርና ከዛ ያው አሁን ላይ ስመጣ እኔም ያው ለቤተሰብ ልጅና አምጥቼ መጣሁኝ። አሁን ግን ያለሁትን በሰው ሀገር ነው። ግን ኒካው አለ ወይስ እንዴት ይታያል? ወይ ባል መፍታት አለበት ወይ ሸሪዓ ፍርድ ቤት ይሄን ኒካህ ማውረድ አለበት። እሺ የጊዜ ቆይታዎች ኒካህን አያወርዱም በባልና ሚስት መካከል። ስለዚህ አሁን አንቺ መሄድ ካልቻልሽ ለቤተሰብ ውክልና ስጫቸው እና እነሱ ይሄን ያለውን ጉዳይ በሌላ ሸሪዓ ፍርድ ቤት ሄደው አናግሯቸው፣ ኒካህን ያወርዱልሻል። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ደህና ነው? ሰላም ነው አልሐምዱሊላህ። ጽብኹም صبوا كمان دحنها أبقى دحانينا الحمد لله እሺ ሀሱ እኔ ማለት ነው 2 ልጆች አሉኝ። እኔ በኋላ ነው ያሰለምኩት እና እኔ ደግሞ ልጆቼ ሙስሊም እንደሆነ ነው የምፈልገው። እንዴት ነው ማረገው? ምከሪያቸው ዳዕዋ አድርግላቸው ያለውን ነገር። ኢየሱስ ክርስቶስ መልእክተኛ ነው፣ ነብይ ነው። አምላክ በእርሱ በኩል ድንቅና ተአምራትን ያደረገለት ለእስራኤል ወገን የተላከ ነብይ ነው ብለሽ አስረጃቸው። ይህ መጽሐፍ ቅዱስ ላይ ሁሉ ያለ ነገር ነው። መጽሐፉ ላይ ገና ናቸው ልጆቹ፣ ገና 4 ዓመታቸው ነው ሁለቱም። ኦኬ ከአንቺ ጋር ነው እያደጉ ያሉት ወይንስ? እኔ ዱባይ ነው ያሉት፣ እነሱ እናቴ ጋር ነው ያሉት። በቃ በእስላም ላይ እንዳያሳድጉልሽ አልነግራቸው። ልጆቼ ናቸው። መስጂድ በአካባቢ ካለ ከዚያ ከሙስሊሞች ጋር እየሄዱ እዚያ እንዲማሩና እንዲሰግዱልሽ እዛ ማድረግ። ቤተሰቦቼ አይፈቅዱማ፣ እናቴ አትፈቅድም፣ አባታቸው ደግሞ አይፈቅድም። እና እንዴት ማድረግ አለብን? ወላሂ ሙስሊም ቤተሰብ ካለ ከእነሱ ጋር እንዲሆኑ ማድረግ። እንደምንም ሂዳሽ ወይ ነገራቶችን አስተካክላቸው። ከአሁኑ ከዲናቸው መራቅ የለባቸውም ህፃናት ልጆች እና ሞክሪ በቻልሽው ወገን። ስለዚህ በቃሽ። መርሐባሽ። እሺ ኮሜንት ላይ እኔ ካዕባ ላይ መካ ላይ ስለሚገኘው ድንጋይ ማወቅ እፈልጋለሁ ይላል። መካ ላይ የሚገኘው 4 ማዕዘኑ ድንጋይ ካዕባ ይባላል። ለ2 ዓላማ የተሰራ ነው። አንደኛ ለሶላት አቅጣጫ ይሆን ዘንድ፣ ሁለተኛ የሐጅ ስነስርዓት መፈጸሚያ ያ ነው እና ለዚህ ዓላማ ነው ኢብራሂም እና ኢስማኤል ሰርተውታል። አብርሃምና ልጅ ኢስማኤል ማለት ነው። እነሱ እንደሰሩት በቁርአን ላይ ተቀምጧል። ከዚያም በፊት ተሰርቷል። በየጊዜው ይሰራል፣ ይታደሳል ማለት ነው። ኢብራሂም እና ኢስማኤል ከሰሩት መካከል አንደኞቹ ናቸው። አምላክ አዟቸው ኢብራሂም እና ኢስማኤል ሰሩት ለ2 ዓላማ፣ የሶላት አቅጣጫ፣ ሰዎች ወደ ተዘበራረቀ ቦታ እንዳይሰግዱ ወደ አንድ አቅጣጫ እንዲሰግዱ ተብሎ የተቀመጠ ምልክት ነው። አላህ በቁርአን ላይ ምልክት እያለ ይጠራል። ፈወሊ ወጅሀከ ሸጥረል መስጂዲል ሐራም፣ ፊትህን ወደ ቂብላ አቅጣጫ ዙረህ ስገድ እያለ አቅጣጫ እንጂ ሌላ እንዳልሆነ ተናግሯል። እሺ ያ ሌላው የሐጅ ስነስርዓት መፈጸሚያ ስፍራ ነው። 5ኛ እስልምና መሰረት ሐጅ ወደ መካ ሄዳችሁ አድርጉ ስለተባለ እና ወለ ቤት ወዳዕ للناس الذي بكة مباركا እያለ ይናገራል።
ولله على الناس حج البيت من استطاع إليه سبيلا በሰዎች ላይ አላህ Subhanahu Wa Ta'ala ወደዛ ሄደው ሐጅ ማድረግ ግዴታ አለባቸው ለአቅሙ ለቻለው ሰው ላለው ሰው ማለት ነው ከሌለው ችግር የለውም ይህ ነው ካባ ሌላ አገልግሎት የለውም ከሁለቱ ውጭ السلام عليكم. وعليكم السلام ورحمة الله. لا يسمع؟ السلام عليكم. وعليكم السلام. السلام عليكم. عندي وعليكم. لا يا الحمد لله. هل تشاركني؟ هل تشاركني؟ هي كنا سنعرض لازم. أرمي وترجونيا. أنتي. أوه الله. أين بقى الله؟ አንቺ ነሽ የምትጠጪው ቦሱ يا سلام. ሰላም አለይኩም ንጽሩን ገርብተዋል وعليكم السلام ورحمة الله. ሰላም ነው ወንድም لا الحمد لله. ጥያቄ ነበረኝ ماشي ተናገር እኔ ባለቤቷ አንቺ ነሽ ከባለቤቴ ጋራ በብዙ ጊዜ እንፋታለን ያለኝ ስንት ጊዜ ተፋታችሁ እስካሁን 50 ላ በስርዓት አውሪ ላ ያኔ ጸብ ውስጥ በረበረበት ሰዓት ማለት ነው እንፋታለን አለኝ እና አንድ ቀን እንደምንፋታ ሄደን እንፋታለኝ አይ አንፋታም እኔ ግን ተፋተናል በቃ አልኩት መስፈልገው መፋታት ከሆነ ተፋተናል አልኩት ስንት ጊዜ ነው የፈታሽው ሙሽ ፈታ ያኔ እንፋታለን ያለኝ ፈታዎች ሳይሆን ግን አንዴ እንፋታለን ብሎኛል ያኔ አንዴ ፈትቼሻለሁ ብሎኛል አሁን መመለስ ፈልጓል እና ይቻላል ወይ ፈትቼሻለሁ ያለው ሁኔታው ይወርዳል እንፋታለን የሚለው አይወርድም ወደፊት ለማድረግ ያስባል እያቀደ እንጂ ይሄ ወሰነ እየተናገረ አይደለም እንፋታለን የሚለው ቃል አይወርድም ማነው ፈትቼሻለሁ ያለው ግን ይወርዳል አንድ ሁኔታ ነው የወረደው መሰረት ሁለት ሁኔታ አላችሁ ማለት ነው ስለዚህ መመላለስ ከፈለጋችሁ በዒዳ ጊዜ ላይ ከሆናችሁ ፈረጃት ብሎ መመለስ ይችላል ያ የዒዳ ጊዜ ካልሆንሽ ከሆነ እንደ አዲስ ኒካህ በማሰር አላችሁ አሁን ኒካህ ላይ ማለት ነው አንድ ጊዜ ብቻ ነው አይደል ፈትቼሻለሁ ያለው ፈትቼሻለሁ ብሎ ያኔ መልሼሻለሁ ብሎኛል በሰዓቱ ማለት ነው ከዛ ያኔ እንፋታለን የመጨረሻ እንፋታለን ነው ያለው በስ ስለዚህ ፈትቼሻለሁ ካለ በኋላ መልሼሻለሁ አለ አይደል አዎ ስለዚህ ኒካህ ተመልሷል እሺ ኒካህ አላችሁ ፈታሻለሁ ያለው ከዚያ በኋላ ኒካህ አይወርድም እሱ ከዛ ነው ያለው እሺ شكرا السلام عليكم وعليكم السلام السلام الحمد لله ان شاء الله الله يرجع ان شاء الله نعم السلام عليكم وشو وعليكم السلام ورحمة الله يسمعهم سلام ነው سمعنا عليه በመጀመሪያ በጣም ስላገኘው ደስ ብሎኛል
ስላገኘው ደስ ብሎኛል። ብዙ ጊዜ ለመግባት ሞክር ነበርና እና ሁለት ጥያቄ ነበረኝ። አንደኛው ስለ ሶላት ነው። አዛን ተደርጓል መስሎኝ የአዛን ድምፅ ሰምቼ ማለት ነው ሶላት ሰግጄ ተወጣሁኝ። በኋላ እንደገና እውነተኛው አዛን ተደረገና ሶላቱን እንዴት ነው ማድረግ ያለብኝ? እንደገና ማለት አለብኝ ምናምን ይሄን ጥያቄ ነው ተመልሰለኝ ነው። እንደገና መድገምና መስከር አለብን። አዛን የተደረገ መስሎት አንድ ሰው ቢሰግድ እዛ በኋላ የአዛን ድምፅ ቢሰማ ያ ሶላት እንደገና ደግሞ አለበት። አዎ ማይክሮፎን ያስተካከሉ ነበርና ተበላሽቶባቸው ያንን እየሞከሩ ነበር። እኔ የሆነ አዛን መስሎኝ ሰገድኩኝና ስወጣ እንደገና አዛን ተባለ። መመለስ ነው ያለብኝ። እንደገና መስከር ሁለተኛ ጥያቄ ግን እዚህ ላይ ባልጠይቅህ ጥሩ ነው። እዚህ ለሚዲያ የሚሆን አይደለም። ለግሌ በጠይቅህ ደስ ይለኛል። ልታመቻችልኝ አንተ እኔ ብቻ እዚህ ላይ መጠየቅ አልፈልግም። እሺ السلام عليكم. ይሰማል? السلام عليكم. እሺ ረበፈቷል ላይ መልካም ጊዜ ይሆንላችሁ። ኢንሻአላህ ማታ እንገናኛለን አላህ ካለ